ከዛ በዘለለ ደግሞ ከቤተ ክርስቲያን አንፃር ከኛ ጋር አንፃር የሚጠቅመን አንዳች ነገር አለ እና ያው ዞሮ ዞሮ እህቶች ላይ የሚሄድ ነው እሱም በርግጥ እና ትንሽ ተዘናጋኝ ሌሎች ስራዎችን አስቀደምኩኝ እንዳልኳችሁ ሌሎች ስራዎችን ቅድሚያ ሰጠዋቸው እንጂ አይዊሽ በዛው እንትን ቢሆን እስካሁን ምናልባት እንትን ይል ነበር። ስለዚህ አሁን ምን ማድረግ እንችላለን እንዳልኩትም ቀስ በቀስ ክርስቲያናዊ የሆነ እንደዚህ አይነት ህብረት ይኖረንና ምንም ይሄ ከዛ በኋላ እናየዋለን። በነገራችን ላይ ክርስቲያን እህቶች ሐሳባቸውም የእህቶች ጥቃት ብቻ ከሆነ ሌላ አጋንንታዊ የሆነ አጀንዳ ከጀርባቸው ከሌለ ያኔ በዚህ ሳይድ ሆኖ ብቻ የእህቶችን ነገር እንትን ማለት ይጀምራሉ። ክርስቲያን ሆኖ ግን ክርስቲያን ብቻ አይደለም አክቹሊ ሙስሊሞችንም ምናምንም ኦፍ ኮርስ ልንቀበል እንችላለን። ዋናው ቁም ነገሩ እንደዚህ አይነት ጥቃቶችን ማስቆም ስለሆነ ማለት ነው። አትሊስት ግን እግዚአብሔር እንዳለው አምላክ ፈጣሪ እንዳለው ህዝብ ሆነን ስለሆነ ልንሰራ የምንችለው ከጀርባ አንዳንድ የሚሰሙ ነገሮች ስለማይኖሩበት ሰው ተነስቶ እንደዚህ ነገር ከተጀመረ በኋላ ከዛ በኋላም ፌሚኒስት ሆኜ ይቀጥላል እኔ እነሱ ጋር ነው እንትን ምለው የሚል ሰው ካለ ግን ያኔ እንግዲህ የራሱ የሆነ ሌላ አጀንዳ ይኖራል ብለን ያኔ እንትን ማለት እንችላለን። ግን ይሄንን ህብረት የምንጀምረው እንደዚህ ሰዎች ለመለየት አይደለም። ሰዎች ገሊ እዛ ጋር እንትን እያለች ስለሆነ በቃ የሆነ አጀንዳ ይኖራታል ምናምን እያለን ለመከፋፈል ሳይሆን አትሊስት ግን የሆነች ነገር እንስራ በሚለው ነው እናግዝ በሚለው ዝም ብሎ ወሬ ብቻ ተቃውሞ ብቻ ምናምን ሊሆንብን ስለማይገባ በመቃወም ብቻ ሳይሆን ለውጥም የሚመጣው እኛ ደግሞ ልናደርግ የሚገባውን በማድረግ ነውና ፍቅር ያስገድደናል። ያው የሚያስገድደን የፌሚኒዝም መነሳትም አይደለም ወይ ሌላ ነገርም አይደለም። ግን ፍቅር አስገድዱን የምርም እህቶቻችንን ህፃናትን የምንወድ ከሆነ ቤተክርስቲያናችንንም የምንወድ ከሆነ ፍቅር አስገድዱን ይሄንን ነገር ለማድረግ እንሞክራለን። ስለዚህ እህቶች ዝም ብላችሁ ተዘጋጁ ማለት ነው። እሺ እና በቃ ተዘጋጁ ትላለና ጌታ ከረዳን የእሱ ንብረት ተጀምሯል እንደ አዲስ አሁን ሰበስባለሁ በቃ የእንትኖችን እነዚህ የህግ ባለሙያዎችን ሳይኮሎጂስቶችን እነዚህ አማካሪዎችን ምናምን የህግ ሰዎች ምናምን እንዳልኩት ሰበስብና ከዛ በኋላ ላውንችና ምንድነው እናሳውቃቸዋለን ላውንች እናደርጋለን። ከዛን በደንብ እንሰራበታለን። በዚህ ውስጥ አንደኛ የእህቶቻችንን ቆይ ወደፊት እንግዲህ እናየው ይሆናል ብዙ ነው ሐሳባችን። ኤኒዌይስ አንደኛ የእህቶችን ጥቃት ምናምን ነገር እሱንም እንከላከላለን። ሲቀጥል ደግሞ እህቶችንም በእንደነዚህ አይነት ሙቭመንቶች ከጀርባቸው አደገኛ ነገር ሊኖርባቸው ከሚችላቸው ሙቭመንቶች እንጠብቃለን። ስለዛ በሁለቱም ሳይድ ነው ጥቃት የሚደርስባቸውን እህቶችንም እናግዛለን። በዚህኛው ሳይድ ሳያውቁት መልካም በሚመስል ነገር ግን ከሚጎዱበት ነገር ከፌሚኒዝምን እንታደጋቸዋለን። ከሁለቱም ነው የምንታደጋቸው። ምክንያቱም ፌሚኒዝም እንዳልኩት ነው ሰዎችን ሊገድል ይችላል እና ከዛ አንፃር ልናየው ይገባል። የሳይ እውነት ነው። ቢንሽ ያነሳው ሐሳብ በጣም ትክክል ነው። አክሊል አሁን ዛሬ ላይ ሳይሆን መናገር የጀመረው ቆይቷል። በዚህ ርዕስ ጉዳይ መናገር ከጀመረ ፌሚኒዝም ትክክለኛ አካሄድ ልጆቹ እየሄዱ እንዳልሆነ ቀድሞውኑ ነው የተናገረው። ኖርማል በዚህ ብዥታ ማንም የሚፈጥርበት የለም። ትክክል ነው የተናገረው ሐሳብ ግን ምን መሰለክ አሁንም እኛ እያልን ያለነው አሁንም እኔ አሁን እዚህ ጋር ፌሚኒዝም ማልደግፍበት ምክንያት የሚያነሱት ሐሳብ ኖርማል ጫፉን ነው የሚያስይዙ በቃ ቅድምም ብለዋል ሴንሲቲቭ ሐሳብ ስለሆነ እንዴ ለሴቶች አትቆረቆርም ለህፃናት አትቆረቆርም በሚል ሰበብ የራሳቸውን አጀንዳ ነው እያስፈጸሙ ያሉት። የራሳቸውን አጀንዳ ማለት ነው የሆነ ሰው ቤተክርስቲያኑን እንዲጠላ ለመጽሐፍ ቅዱስን እንዲጠላ እንደገና ደግሞ ወንዶችን እንዲጠላ በቃ ለወንድ መጥፎ ኢቭን የዛሬ 2 አመት ነው ምናምን አካባቢ ትዝ የሚል ከሆነ አክሊል ወንድ ልጅና ድብ ይሻላል ከወንድ ልጅ የሚል ቅስቀሳው ሁላ ተነስቶ ነበር። ከአንድ ወንድ ልጅ ድብ ይሻላል የሚል ማለት ነው። እንግዲህ እንዲህም ደረጃ ተደርሶ ነበርና ከነዚህ ጋር መቆሙላ አይደለም እንዴ መታየት ራሱ በጣም ያሳፍራል። ምክንያቱም እነሱ አጀንዳቸው የራሳቸው ነው የሆነ ማለት አክሊል ብሎታል እኮ እንደ ፌበን የተደፈረች ጊዜ ያቺ 7 አመት ጨቅላ የተደፈረች ጊዜ እንዴ ማን ነው ልቡ ያልደማ ማን ነው ያላለቀሰ እንዴ ማን ነው ያላዘነ
እንግዲህ እሷ ቀስቅሳ አይደለም ወይ እሷ ተነሱ እንጩላት ብላ አይደለም። ሰው የሆነ ሰዎች ሲጎዱ የሆነ ሰው ሲጎዳ እኮ ስናይ ሁላችንም ልባችን ይደማል። ግን እኔን መታ ደፋሪ ነክ ወንድ ልጅ ደፋሪ ነው፣ ወንድ ልጅ ከድብ አይሻልም፣ ወንድ ልጅ እንዲህ ነው እያለችኝ እንዴት ነው ከሷ ጋር ልቆም የምችለው? ምክንያቱም እሷ ጥላቻን ነው እየሰበከች ያለችው፣ ጥላቻን ነው እየነገረችኝ ያለችው። እኔ ከአንድ ሰው ጋር ልቆም የምችለው ያ ሰውዬ ማለት ሁለታችንም አንድ ላይ ሊያስኬደን የሚችል ነገር እስከተናገረ ድረስ ነው። ለዛ ነው ክርስቲያኖች ወደ እነዚህ ሰዎች አትጠለፉ እያልን ያለ ነው ማለት ነው። ወደ እነዚህ ሰዎች በቃ በጣም ሴንሲቲቭ ነው ጉዳዩ ማለት ነው። ኢቭን ኤቲስቶች ራሱ ሴንሲቲቭ መሆኑን ስለሚያውቁ ፈጣሪ የለም ለማለት ይሄንን ኢሹ ነው እንደ ጥያቄ አድርገው የሚያነሱት። ፈጣሪ ቢኖር እኮ ህፃናትን ሲደፈሩ እንዴት ዝም ይላል አይነት በሚል ሰዎች ልብ ውስጥ ገብቶ የሆነ እንትን ሊፈጥርልን ይችላል የሚሉት ጉዳይ ነው ይሄ ማለት ነው። እና አላማው ምንድነው ነው እንዴ? አንድ ሰው እኮ ሴት ልጅ ስትደፈር የሚያዝነው እኮ የሆነ የሩቅ አርጓት እኮ አይደለም፣ እህቱ ስለሆነች እናቱ ስለሆነች ልጁ ስለሆነች ነው የሚያዝነው እንጂ ምንም ተፈልጎ አይደለም። ስለዚህ እኛ እንደውም አግዙን የምንላችሁ ሴቶች ነው። ሴቶች ማለት ሴት ህፃናትና ሴቶች እህቶቻችን እየተጎዱ ስለሆነ ሴቶች አግዙን ብለን ነው እኛ ወንዶች መቆም ያለብን። ምክንያቱም አካሄዳችሁ እናንተ ሴቷን ለማስጠፋት ስለሆነ ማለት ነው። ስለዚህ እኔ ጆርዲን የምትከተሉ ሰዎች እኔ ጤነኝነት ራሱ እኔ እርግጠኛ አይደለም ጤነኛ ናችሁ ብዬ ማስባችሁ ሰዎች አይደላችሁ። ምክንያቱም የሴት ልጅ ጉዳት ሁሉም ስለሚሰማው ማለት ነው። እኔ አሁን አንድ ህፃን ልጅን እዚች ጋር የሆነ ሰው አንስቶ ቢያርዳት አይ እኔ ደስ ይለኛል ሚላለን የለም እኮ ሁሉም ያዝናል። ሁሉም ሰው የሆነ በቃ ሰው መሆን ነው ብቻ የሚጠበቀው ለማዘን። ስለዚህ የራሳቸውን አጀንዳ የራሳቸውን ጉዳይ ሊያስፈጽሙብን ልባችንንና እንትናችንን ባንከፍት ላለው እኔ ሰው ስለሆንኩኝ የሴቶች ጥቃት ይመለከተኛል። ይሄንን ነው። አክሊል ቴንኪው ስለሰጠህን ማብራሪያ። እድሉ ሰድ እሺ ያው የፌሚኒዝም ጉዳይ አሳሳቢ ነው ብዬ መጀመሪያ ጻፍኩልህ እኔ ነኝ። ኦኬ እሺ ስለምከተልህም ስለማምንብህም ጭምር ነው ይሄንን ኮሜንት የጻፍኩት። ምክንያቱም አሁን ወደ አሳሳቢ ደረጃ ይሄ በተጠቁ ሴቶች ሰበብ ወደ አሳሳቢ ደረጃ ወደ ማስፈራራት ደረጃ እየተገባ ነው። ምንም ወደዛ አስፈልገውም። የተቆረጠ ቪዲዮ ነው ምናምን የሚባለው ተው፣ የተናገረችውን ነው የሚፖስተው። እዚህ ጋር እያንዳንዱ ነገር ላይ እዚህ ጋር ከፍትላችኋለሁ። ስለ ሴቶች ፍትህ ለመቆም ኦርቶዶክስን መንካት ለምንድን ነው የሚያስፈልገው? ስለ ሴቶችን እኩልነት ለማውራት ሃይማኖታችን ለምንድን ነው የሚቋሸሸው? የነዚህ ሰዎች እኮ ዓላማ መንግስትን ፍትህ እንዲያሰፍን መጠየቅ ሳይሆን ኦርቶዶክስን በነጋ በጠባ በሰበብ አስባቡ ኦርቶዶክስን ብቻ ማንቋሸሽ ነው። ለምሳሌ ራሷ ጆርዲ ቤቷ ከፍታ በምታወያይበት እዚህ ጋር ከፍትልሃለሁ። ሴቶችን ከሃይማኖት ስርዓት ማስወጣት ነው፣ ማላቀቅ ነው። ልጆቻችንን ከሃይማኖት እናስወጣ ነው እቅዳቸው። አንድ እከፍትልሃለሁ ማስረጃ። ሁለት እሱን ሰምቼዋለሁ ተወዳጅ። ለዛም ነው አሁን ቅድም እንደዛ ይሄ ነገራቸው አደገኛ ነው። ይሄ አካሄዳቸው ቀስ በቀስ እህቶችንም አሁን እንዳልኩት በእንደነዚህ አይነት የጥቃት ምናምን አይነት ነገሮች ተስበው ጆሮ ከሰጧቸው በኋላ ቀስ በቀስ ውስጣቸው ይለወጥባቸዋል ምናምን ነገር መለወጣቸው አይቀርም ውስጣቸውን ያልኩት ለዛ ነው። ግን እስቲ አሁን ያው ጠቅላላ አድርገን በይ አሁን ቀደም እንትን ያልኩት ጆርዲ እህታችን ያንን የተናገረችውን እሱን እኔ እንግዲህ የተረዳሁበትን መንገድ ነው ያስቀመጥኩት። በተሳተ መልኩ የተረዳነው ይመስለኛል። ያም ሆነ ይሄ ግን በቃ አለቀ። ፌሚኒዝምን እንቃወማለን። ግን በተቻለን አቅም ለምሳሌ እህታችን ጆርዲ ለምሳሌ አይ ቲንክ ክርስቲያን ነች፣ ኦርቶዶክስ ናት እና ክርስቲያን ከሆነች አይደለሁም ብላለች። ክርስቲያን ፌሚኒዝም እራሱ እከፍትላለሁ ከፈለጉ ክርስቲያን ፌሚኒዝም ነኝ ብላለች። ክርስቲያን ፌሚኒዝም የሚባል ኦርቶዶክስ ውስጥ አለ እንዴ? አይ አይደለም፣ ክርስቲያን ነኝ ግን ፌሚኒስትም ነኝ ነው መሰለኝ ሀሳቧ እንጂ ልጅቷ ክርስቲያን ፌሚኒዝም የተወደድሽ ልጅ ቆይ እንደዛ ነው የሚሉት እነሱ። ፌሚኒስት ሆነው ክርስቲያን ሲሆኑ ክርስቲያን ፌሚኒስት እያሉ ራሳቸውን እንደዛ ይጠራሉ። እህታችን ክርስቲያን ናት እኔ እስከማውቀው ማለት ነው።
እንግዲህ እስከማውቀው ክርስቲያን ናት፣ ኦርቶዶክስ ናት፣ ቤተሰቦቿም ልክ እንደዚሁ ክርስቲያኖች ናቸው ምናምን እና እኛ በቃ አሁን ማድረግ ያለብን ምንድነው? አሁን ምንድነው በተቻለን አቅም እኛ መስራት ያለብን እንስራ። አሁን ፌሚኒዝምን በቃ መከተል የለብንም ተባብለናል አይደል? በቃ ሁላችንም በዚህ ልንስማማ ይገባል። ፌሚኒዝምን ይሄ የሴቶችን ጥቃት መቃወምን አላልኩም፣ እሱን ሁላችሁም ተቃወሙ። ግን ከፌሚኒዝም ጋር ግን ማበሩ ጥሩ አይደለም የሚለው እኔ ከተስማማን አሁን ማድረግ ያለብን መስራት ነው እና እኛ እንስራና እህታችንንም ደግሞ ገንዘብ ልናደርጋት እንችላለን። እሷም ራሷም ደግሞ ከእንደዚህ አይነት የፌሚኒዝም ነገር ምናምን ወጣ እኛ አሁን የህብረቱ ስንጀምረው ማለት ነው የምናደርገው ህግ ራሱ ይኖረናል። ለምሳሌ ክርስቲያናዊ የሆኑ ነገሮችን ምን የተከለከለ ነው ምን የተፈቀደ ነው ምናምን የሚለውን ምን አይነት ነገሮችን ፕሮሞት ማድረግ አይቻልም የሚለውን ለምሳሌ እንደ አቦርሽን አይነት ነገሮችን እንደ ውርጃ ምናምን አይነት ነገሮችን በፍጹም እንቃወመዋለን። አደገኛ ኃጢአት ስለሆነ ማለት ነው። ውርጃ ማለት ነፍሰ ገዳይነት ማለት ነው። በስህተት የሆነች አንዲት እህት አረገዘች ቢባል ለምሳሌ ኦኬ በቃ መውለድ ስለሌለባት ትግደሉ አይነት ነገር ማለት ነው። ኢማጂን እሷ በስህተት ወይም ጉዳት ደርሶባትም ሊሆን ይችላል ብቻ በሆነ ሚዝ አረገዘች፣ ግን ገና ለገና እንደዛ ስለተፈጠረ ብቻ ንጹሑን ያንን ፍጥረት ገና በማህፀን ሳለ ነፍሱን ያጠፋል አንዳንድ ሰው እና ይሄ ባይዚ ኢትዮጵያ ውስጥ በጣም እንደቀላል ይታያል። ውርጃ ማለት ነው አቦርሽን ውርጃ ኢትዮጵያ ውስጥ እንደቀላል የሚታየው ግን ንጹሕ የሆነ ያንን የእግዚአብሔርን ፍጥረት ገና በማህፀን ሳለ ሄዶ አንቆ መግደል ይሄ እንዴት ያለ የሚያሳዝን አደገኛ ኃጢአት ነው። አደገኛ አስነዋሪ ኃጢአት። ስለዚህ እንደዚህ አይነት ነገሮችን ለምሳሌ እንቃወማለን። ወደ ፌሚኒስቶቹ ስትሄዱ ይሄ ነገር ኖርማል ሊሆን ይችላል። ያም ሆነ ግን የተለያዩ ይሄ ክርስቲያናዊ የሆኑ ነገሮችን እንደ ህግም ስለሚወጣ እሱን አስቀምጠን ከዛ በኋላ እህታችንን ደግሞ ገንዘብ ልናደርጋት እንችላለን። ሆኖስ እንጸልይላት። ከእህታችን ጋር ፐርሰናል ጠላትነት ያለበት ሰው አይኖርም። ፐርሰናል የሆነ ችግር ያለበት ሰው አይኖርም። አስተሳሰቧን ነው ልንጠላው የምንችለው ከጠላ ነው እንጂ እህታችንን ገንዘብ ማድረግ ከኛ ጋር እንድታመልክ ከኛ ጋር ጌታን እንድትናፍቅ ከኛ ጋር የጌታን መምጣት እንድትጠባበቅ ምናምን የምንፈልገው እሷን ብቻ አይደለም፣ ሌሎችም ክርስቲያኖች ካሉ ማለት ነው። አንዳንዶቹ ኤቲስቶች ናቸው ምናምን። ያም ሆነ እሷንም ገንዘብ ማድረግን ነው እኛ የምንፈልገው። አፍተሩል እኛ እንጥላት ብንል ራሱ ጌታ ግን ስቲል ይወዳታል፣ ይጠብቃል። የእሷን መመለስ ምናምን ስህተት ውስጥም ካለች በቃ የእሷን መመለስ ምናምን የሚጠብቅ ጌታ ነው ያላት። እኛ ደግሞ የጌቷ ልጆች ነን። ስለዛ ልክ እንደሱ ነው ልናደርግ የሚገባው። ስለዛ በተቻለን አቅም እኛ አሁን ስራ ላይ ትኩረት እናድርግ። ያንን ህብረቱ ምናምን ቴሌግራም ላይ የሌላችሁ የቴሌግራም ቻናሌ ላይ ጆይን በሉና ምናልባት ባለሙያዎች ካላችሁ ማለት ነው እዛ ላይ መሳተፍ ትችላላችሁ። አስቀድመን ባለሙያዎችን ብቻ ነው የሚቀበለው። ከዛም በባለሙያዎች ብቻ በምክክር በምናምን ያው እኔ እዚህ ላይ እውቀቱ ስለማይኖረኝ ባለሙያዎች ተሰባስበው ይመክሩበታል። ግን እኔ ሁሌም እቆጣጠረዋለሁ ማለት ነው። ሁሌም ቢሆን እኔ ወይም ሌሎች ክርስቲያን ወይ ሌላ ክርስቲያን አባት ወይ ክርስቲያን ወንድም ጥሩ የሆነ እንሾምበትና በሚገባ ክትትል እንዲደረግበት ይደረጋል። ወደ ሌላ አላስፈላጊ ነገር እንዳይሄድ ማለት ነው። ስለዚህ ቁጥጥር እየተደረገበት በጣም ፍጹም ክርስቲያናዊ በሆነ መልኩ የክርስቶስን አንድ ነገር አስቼ ወጣው ታውቃለህ ከቤት የክርስቶስን ስም የሚያስቀድም ጌታን የሚያስቀድም ጌታን ማዕከሉ ያደረገ አይነት ህብረት እናደርጋለን። በዚህ ሁሉ ሁኔታ ውስጥ እንዳትረሱ ሌሎችም እንደነዚህ አይነቶቻችንን ቢሆን ገንዘብ ማድረግ የምንችል ከሆነ እናደርግ። በጸሎት እያስብናቸውም ቀስ ብለን እየነገርናቸውም እያስተማርናቸውም ሊሆን ይችላል ምናምን። እነሱ ራሳቸውም ተታለው የሆነ ነገር ውስጥ ገብተው ሊሆን ስለሚችል ምሮኒ ዝም ብዬ ሳየው አንዳንዶቹ በጣም ምስኪኖች ይመስላሉ። እንግዲህ ያው ከይቅርታ ጋር ዝም ብዬ ሳያቸው አንዳንዶቹ ዝም ብለው ግልፍተኛ ወይ ምናምን ይሆኑና ግን በተደጋጋሚ ከመስማትም የሌላውን ጉዳት ከመስማትም ራሳቸው ላይም ወይም ደርሶም ሊሆን ይችላል ወይም የሌላውን ከመስማትም በተደጋጋሚ ስትሰሙ ልባችሁ በጣም እየደማ ይሄድና ዝም ብሎ ግልፍተኛ ሆኑ የማውራት አይነት ነገር ሊፈጠርባቸው ይችላል። ግን እንዳልኳችሁ ውስጣቸው ግን ምስኪኖች ሊሆኑ ይችላሉ። ስለዚህ እንደነዚህ አይነት ሰዎችንም ገንዘብ ለማድረግ ምናምን ፍጹም ክርስቲያናዊ በሆነ መልኩ እንሰራለን። ከዛ ውጭ ግን በጣም እንደዚህ አንገት ለአንገት ተናንቆ ምናምን ወደዚህ ወደዛ ማለቱ ድንገት እንትን ላይል ይችላል። ስለዛ በተቻለን አቅም በቃ ስራ ላይ ፎከስ እናድርግ። እዛ ላይ ብቻ ፎከስ ብናደርግ ይሻላል። አንቺም የተወደድሽ እህቴ ሀሳብሽን እረዳዋለሁ፣ ይገባኛል፣ እጋራዋለሁም። እግዚአብሔር ያክብርልን። በሉ እኛ ልንወጣ ስለሆነ አኬፍ ተፈቅድልኛለህ ካንዳ ሳይሆን እንድናገር ወይ? እሺ እሺ ይኸውልህ
ምን አለ መሰለክ ይሄ እንደ ቀላል በምንወደው ነገር በምናየው በምናምነው ነገር ይዞ የተመጣው ነገር ስር እየሰደደ ነው። ለምሳሌ በምናየው ነገር ማለት የተጎዱ ሴቶች አሉ። የነሱን ፍትህ በሚል ሰበብ የመጣው እስከ ፊርማው ድረስ ተደራሽነቱ የትና ምን እንደሆነ ህዝቡ ማወቅ አለበት። ገብቶሃል? ለምሳሌ እራሷ በምትሰራው ቪዲዮ እራሷ በምታረገው ነገሮች ቄስ ነው የምትልክ። ቄስ የማን መገለጫ ነው? የኦርቶዶክሳውያን አባት አገልጋይ መገለጫ ነው። የተፈለገው በደንብ እንድትረዳ የምፈልገው አያይዘም እንድትሄድበት ስለምፈልግ ነው። እሺ ኦኬ። የተፈለገው መንግስትን ፍትህ እንዲያሰፍን መጠየቅ ሳይሆን ሃይማኖት ተቋማትን መምታት ነው። ሃይማኖቶችን መምታት የተፈለገው እንጂ በተለይ ደግሞ ኦርቶዶክስን ነው። ኦርቶዶክስ ለምን ይታወቃል? ሀገርንም 360 ቀን ለህዝቡ የሚጸልየው ገዥም የሆነውም ጭምር ኦርቶዶክስ ስለሆነ ነው። እሷ የምትሰራው ቪዲዮ ተቆራርጠው ነው ብላ ሳይሆን ትክክለኛ ሐሳቧ ይሄ ነው እንበልና በዚህ ተሰማ ሙቭመንት ሁላችንም ብንደግፍና ይሄ ፊርማ ብንተባበር ግን ውጤቱ ምንድነው ብለህ ብትለኝ ፍትህ ለማስፈን ሳይሆን ሴቶችን ከሃይማኖት አስወጥቶ እነሱ የሚፈልጉትን የፌሚኒዝም አይዲዮሎጂ ኢትዮጵያ ውስጥ ማስፈቀድ ነው። ይህ ማስፈቀድ እነሱ እንደሚሉት መርጠህ ነው ሊሉ ይችላሉ። ካለብን ችግር ካለብን የሀገር አለመረጋጋት፣ የፍትህ አለመስፈን፣ የአስፈጻሚ ተቋማት በትክክል ተግባራዊ አለማድረጋት ሲጨመር ህዝባችንን ወዴት እንደሚወስድልን አንተም ታውቀዋለህ፣ እኔም አውቀዋለሁ። ነገር ግን ምን አለ መሰለህ አንዳንድ ቀን ድርቅ አድርገን በቃ ፍርጥ አድርገን መናገር ያለብን ነገሮች መናገር አለብን። ለምሳሌ የኦርቶዶክስ ወንዶች ነው ያለችው። በትክክለኛ ከፈለክ ከፍትላለሁ። የኦርቶዶክስ ወንዶች ደፋሪዎች ናቸው ነው ያለችው። እኔ ልጄ ደፋሪ አይደለም፣ አባቴ ደፋሪ አይደለም፣ ወንድሞቼ ደፋሪዎች አይደሉም። ወይ ላስረዳ ተረድቼሻለሁ። እሺ ጠቅለል አድርጊው፣ በአጭር ሰከንድ ጨርሺው። ጠቅለል አድርገው እና የነዚህ ሰዎች ዓላማ በዋነኝነት እና በተለይ ከናንተ ከኦርቶዶክስ ወንድሞቻችን በቃ ነጭና ጥቁር ብለን የምንመርጠው መልስ ያስፈልገናል። ምክንያቱም እንደ ቀልድ ስናባብል አሁን ፈጦና ገጡ የመጣ ነገር አለ። ፊርማው ተብሏል። ፊርማው የት ነው? አዲስ ፓወር ነው የሚፈረምልህ። አዲስ ፓወር ምንድን ነው የሚሰሩት? ዓላማቸው ምንድን ነው? እራሷ ያለችበት ሴትና ሴት የሚል እቅድ የያዘ ነው። ስለዚህ የኦርቶዶክስ ወንድሞቻችን እዚህ ላይ በደንብ በሚገባ ትምህርት ልትሰጡን ይገባል። በቀላል የምናየው ጉዳይ ሳይሆን ፌሚኒዝም ከወንድ ይልቅ ሴትን ይጎዳል ብዬ እባክህን ሚውት አድርግ በእናት ኢትዮ ይረብሻል። ሚውት ያድርግ በእናት ከሴት እኔ ሴት ሆኜ ነው የምነግርህ ካኬ። እኔ ኢትዮጵያ ውስጥ ያለው ሴት ነኝ። አሁን ስለኔ መብት ከሆነ ልደግፈው ይገባ ነበር አይደል? ስለኔ እኩልነት ከሆነ ልደግፈው ይገባል አይደለም። ስለኔ ሳይሆን አገራችን ውስጥ ካለው ችግር ብሶ ይሄ የፌሚኒዝም አደረጃጀት የመንግስትን እጅ አስጠምዝዞ ከተፈቀደ ከወንዱ ይልቅ የሚጎዳኝ እኔን ነው። ምክንያቱም ይኸው እዚህ ጋር ፈለክ ከፍትልሃለሁ። የነዚህ ፕሮፋይል ያደረጉትን ሰብስባ ዲሞክራሲ ትቃወሚያለሽ፣ ክርስቲያኒቲ ትቃወሚያለሽ፣ ስለዚህ ኤልጂቢቲኪው ሰብአዊ መብት ነው ብላ እራሷ ሰብስባ ታስተምራቸዋለች። ይኸው ልክፈትልክ፣ ይህንን ፕሮፋይል አድርገው ማለት ነው። ዞሮ ዓላማቸው ይሄ ነው። ዓላማው የተጎዱ ሴቶችን ሳይሆን ኤልጂቢቲኪውን ህጋዊ ማድረግ ነው። ለሴት ከተፈቀደ ደግሞ ወንዶችም ይፈቀዳሉ። ከዚህ በኋላ ልጆችን እንስሳ አድርጎ ማሳደግ ለማንም ሳይሆን የሚጎዳው ለእናት ነው። ስለዚህ ይሄ ጉዳይ በደንብ አድርገን ልንነጋገርበት ይገባል ብዬ ስለማምን ነው። አመሰግናለሁ የተከበርከ ወንድም። ኦኬ እሺ፣ እናመሰግናለን። አንድ ኢትዮ አርት እባክህ እንዳትወጣ ብዬ ነው አንተን ነው የፈለኩትና። እሺ ወዳጅ እሺ አመሰግናለሁ። አሁን ቅድም እንትን ነው አሁን እንደዚህ ርዕሶች ውስጥ መግባቱ ያን ያህል አስፈላጊ መስሎ ስላልታየኝ ነው እንትን ያልኩሽ። አኬ ለምን ፈራህ የተወደድኩ ወንድማችን የሚል ሰውም አለ። ምን እንፈራለን? ፌሚኒዝምን ወይስ የአንዳንድ ፌሚኒስት እህቶችን ጫጫታ እፈራለሁ? ምን እፈራለሁ ወዳጅ? ምንም የሚያስፈራኝ ነገር የለም። እግዚአብሔርን ከፈራን በቂያችን ነው። ግን ቁም ነገሩ ምንድነው? መስራት ያለብንን መስራት ነው። አሁን እዚህ ጋር መተን ዝም ብሎ ኤነርጂ ማባከን አያስፈልግም እና ከኛ የሚጠበቀውን ማድረግ ስንሰራ ያኔ ምንድነው ለውጥ ይመጣል። ፌሚኒዝምን እንቃወማለን ወይ ከተባለ ቅድም እንዳልኩት ነው ማለት ቦልድሊ የምናገረው የስ ፌሚኒዝምን እንቃወማለን። የሴቶች ጭቆና፣ የህፃናት ጭቆና ምናምን በሚል በጣም ሴንሲቲቭ በሆነ ነገር የሁላችንን ልብ በሚይዝ ነገር የተከበበ ውስጡ ግን መርዝ ያዘለ ነገር ነው። አዎ እና ይገድላሉ። የስ ይገድላሉ። ቀስ በቀስ እንደዛ ነው ባይዚ የሚያደርገው።
ምንም እንደነዚህ አይነት ነገሮችን ፊት ለፊት ላይ ብያቸዋለሁ እኮ ቅድም ሴንሲቲቭ በሆነ ነገር ይስቡሃል። እና ስታየው የትኛውም ሰው እኮ ለዚህ ነገር እኮ ሴንሲቲቭ ነው። ለእህቶች ለህፃናት እንደዚህ ነገር ስንሰማ ቅድም እንደተባለው ነው ምን ያህል ልባችን እንደሚያደመው ይታወቃል። ግን ይህንን ነገር የሆነ ሰው መጥቶ ጮኸ ማለት ውስጡ ላይ መርዝ ካለው ግን አለቃ አንቀበል በፍጹም ልተባበሩ አልችልም። ስለዚህ ምንድነው ከተባለ ኦኬ አዘ ክርስቲያን እኛ ማድረግ የምንችለው ነገር ካለ እናድርግ። አትሊስት እኛ ማድረግ የምንችለው ነገር ካለ እናድርግ። ከዛ ውጪ ግን እነሱ አሁን ባላሉት መንገድም ደግሞ አሉ ደግሞ ምናምን ማለት አያስፈልገንም። አሁን ለምሳሌ አሁን ቅድም ስትናገሪ አይ ይሄ ለምሳሌ ይሄ ኤልጂቢቲኪው ምናምን ሰብአዊ መብት ነው ምናምን ዴሞክራሲ ነው ምናምን ነገር እያለች ስታስተምራቸው ነበር ብለሻልና እንደዛ አይደለም። አሁን ለምሳሌ ያ ራሱ አሁን ቪዲዮ ሐሳቡ ምንድነው? ፌሚኒዝም ይሄንን ነገር ፕሮሞት ያደርጋል ትላላችሁ፣ ግን የሰብአዊ መብት ምናምን የሚባለው እሱም ደግሞ ይሄንን ነገር ለምሳሌ ፈቅዶታል። ስለዛ እሱን ስለፈቀደው ብላችሁ ብቻ የሰብአዊ መብት ምናምን ትቃወማላችሁ ወይስ የጥሩን ብቻ ለመቀበል ትሞክራላችሁ የሚመስል ነገር ነው መሰለኝ። እና በቃ ፌሚኒዝምንም የሆነ ነገሩን ስታዩ እሱን አይታችሁ አትቃወሙ የሚመስል ነገር ነው የተናገረችው። ስቲል ስህተት ነው። ራሱ ሰብአዊ መብትን እንቃወማለን። እንደዛ ካለ ገደል ይግባ ሰብአዊ መብት ምናምን የሚባለው እንትንም ማለት ነው። ፌሚኒዝም እንደዚህ አይነት ነገርን ፕሮሞት ያደርጋል፣ ገደል ይግባ። ይሄ የኛን ልባችንን ሊስብ የሚችል አንዳንድ ነገር ይዞ በዛ ስቡ ከዛ መርዝ የሚገተ ከሆነ ምን ዋጋ አለው? ነፍስን ያሳጣል። ከዛ በኋላ ይሄ ተጨቆነ ሴት ምናምን ይለና ከዛ በኋላ ይገድልሃል ማለት ነው። አፍተሩን እሱ ራሱ ይገድልሃል። እህቶችን የሚያጠፋ እህቶችን የሚገድል ነው የፌሚኒዝም እንቅስቃሴ። ስለ እህቶች ግን ጩሁ፣ ስለ ህፃናት ግን ጩሁ። ይሄ መደገፍ አለበት። ፌሚኒዝምን አትስታከክ ማለት ያንተ ዋናው ቁም ነገር እንደው የእህቶች ነገር ግድ ብሎ ከሆነ የሴቶች ወይም ደግሞ የህፃናት ነገር ግድ የሚልህ ሰው ከሆንሽ ዘንድ ድምፁን ወይስ ፌሚኒዝም ላይ ካልተንጠለጠልኩ አይሆንልኝም እያላችሁ ነው። እንደዛ ያላችሁ ከሆነ እንግዲህ ይሄ የራሳችሁ የሆነ በሽታ አለባችሁ፣ ችግር አለባችሁ ማለት ነው። ግዴታ እነሱ ላይ ካልተንጠለጠልኩኝ ለእህቶች አልጮህም ከሆነ ስለዛ ችግራችሁ የእህቶች አይደለም። የእህቶች ጥቃት ያናል አንገብግቧችሁ ሳይሆን ፌሚኒስቶችን የሚቃወሙ ሰዎች አሉ፣ ከእነሱ ጋር እልህ ተጋብታችኋል ማለት ነው። በቃ ይሄ ነው ያለው ነገር። መሰረታዊ ችግራችሁ እናንተ ምን ጋር ይሆናል? ፌሚኒስቶችን የሚቃወሙ ሰዎች አሉ፣ እነሱ አናደዋችኋል። ከእነሱ ጋር እልህ ውስጥ ተጋብታችሁ ብቻ ነው እንደው እህቶች እያላችሁ ያላችሁ ዝም ብሎ እልህ ተጋብታችሁ እንጂ የምርም ልባችሁ ደምቶ አይደለም። የምርም የእህቶችና የህፃናት ነገር ልባችሁ ላይ ከብዱና እንደው ግድ ብሏችሁ አይደለም። ግን ግድ ያላችሁና ልባችሁ ላይ በጣም እንደዚህ እንደው የከበደው ነገር የእህቶች ጥቃት የህፃናት መጎዳት ከሆነ እንዲህ ያለውን ሙቭመንት ተውትና በራሳችሁ ተንቀሳቀሱ፣ ስሩ፣ ድምፁ ነው። ከእንደዚህ አይነት ሙቭመንት ጋር ግን ህብረት አታድርጉ ነው። ስለዚህ አሁን ስለ እህቶች እንቁም ወይ? የሳው መቆም አለበት። ቁሙ። ምንድነው ኢቭን ነጠላችሁ ነው ራሱ። አሁን አንዳንድ ሰዎች ቀደም እንዳልኳችሁ ወንድሞች ምናምን ሳይጠሩ ስለ እህቶች ብቻ ይልጩ ይችላሉ። ምንም ችግር ጤናማ ነው። ስለ እህቶች ብቻ ሰው መጮህ ይችላል። ጩሁ፣ ድምፁ ነው። ማድረግ ያለባችሁን አድርጉ በአካባቢያችሁ ላይ ምናምን። ይህን ለማድረግ ግን ግዴታ ፌሚኒስት መሆን አይጠበቅባችሁም። እንዳትረሱ። እርግጠኛ ሁኚ ነው ነገራችሁ። አይ እንዲህ ምንድነው በዚህ ሁኔታ ውስጥ መሆኑ ማለት ነው። አይ እኔ ከፌሚኒስቶቹ ጋር ካልሆነ ምናምን ካለ አንድ ሰው ማለት ነው እና ይሄ ነገር የሚረብሸው ሰው ካለ እርግጠኛ ሁኚ የምናገረው እኔ እንደው 90% እርግጠኛ ሆኜ የምናገረው ያ ሰው የእህቶች ነገር ልቡ ላይ ከብዶበት አይደለም። የህፃናት መጠቃት ነው ያን ሀል መጀመሪያ ላይ ምናልባት ከብዶት ሊሆን ይችላል። መጨረሻው ግን ምን ላይ ደርሶ ነው? ፌሚኒስቶችን ከሚቃወሙ ሰዎች ጋር እልህ ውስጥ ገብቷል ማለት ነው ያ ሰው። እና ይሄ እንደዚህ ያለው ሰው በስሜት የሚነዳ አይነት ሰው ነው። እንደዚህ አይነት ሰዎችን የማይመለከት ይሆናል ማለት ነው። የሚመለከት ሰው ግን የሚመለከተው ምን አይነት ሰው ነው? የምርም ግድ የሚላቸው ለእህቶች ለህፃናት ግድ የሚለው ሰው ግን እኛም እንግዲህ በቃ ኮንትሪቢዩት ማድረግ ያለብንን ኮንትሪቢዩት እናደርጋለን ግድ ስለሚለን ማለት ነው። ቀደም ቢኒም እያለ ነበር። እኔ አሁን አይደለም የጀመርነው ከዚህ በፊት ነው። ቴሌግራም ቻናል ላይ ከዚህ በፊት የተጻፈውን ገብታችሁ እዩ። አሁን እንደ በዚህ ሳይሆን በፊት ነው የታሰበው። እሱን ቢያንስ ወደ መሬት ለማውረድ በብዙ ባለሙያዎች የታገዘ ነገር ቀደም እንዳልኩት ግን ደግሞ ክርስቶስን ያስቀደመ ክርስቶስን ሁልጊዜም ቢሆን ያስቀደመ እዚህ ጋር የሴቶችን ጥቃት እየተቃወምን የእህቶቻችንን ነፍስ አንገድልም። ገብቷል። ከክርስቶስ አንነጠላቸውም። ቀስ በቀስ መርዝ አንመግባቸውም። ስለዚህ ጌታቸውንም ይዘው ይዙታል። ኢየሱስን ወደውት አፍቅረውት ይኖራሉ። በተመሳሳይ ሰዓት ደግሞ
ለእህቶቻችን ደግሞ እንደርስላቸዋለን። ይሄንን የሚሰራው ደግሞ በጣም የሚደንቀው ነገር ማለት ነው ሴታ ሴት ምናምን ብለን አይደለም የምንወጣው። ሴታዊት ነው ምናምን የሚባል ሙቭመንት አለ መሰለኝ። እንደዛ ብለን አይደለም የምንወጣው። እህቶችን ብቻ የምንሰበስብ አይደለንም። አብዛኛው ምናልባት ወንድሞች ሊሆኑ ይችላሉ እዚህ ጉዳይ ላይ የሚሳተፉት ከእህቶች በላይ ወንድሞች ሊሆኑ ይችላሉ። ከዛ በዛ ውስጥ ወንድሞች ለእህቶች ምንም እንደሆኑ ደግሞ እናስተምርበታለን። ወንድ ጠል የሆነ ማህበረሰብን የመፍጠርም ነገር ስላለ እሱም በዛ ውስጥ ደግሞ መማሪያ ይሆናል። እህቶቻችንን ምን ያህል ልንጠብቅ እንደምንችል ምናምን በደንብ ማህበረሰባችን ውስጥ የሚገርም ንቃት ምናምን ለመፍጠር እንሞክራለን። ይህን ሁሉ የሚያደርገው ግን ምንድነው? ማነው? እግዚአብሔር ነው። ስለዛ እኛ እንጸልይበት ምናምን በሙያ ምናምን ማገዝ የምትችሉ ሰዎች ምናምን ኑ ይኸው አሁን ቴሌግራም ቻናል ላይ ኑ በሙያ ማገዝ የምትችሉ ሰዎች ኑና ከዛ በኋላ እናንተ ተመካከሩበታላችሁ። ቻናል ላይ አሁን ለጥፋለሁ ከዚህ እንደወጣሁኝ። ስለዛ ሰበስባችሁና እናንተ ተመካከሩ። እኔ እዚህ ላይ እውቀቱ ስለሌለኝ እናንተ ስሩ። ቢያንስ እኔ ግን አዘ ክርስቲያን ብራዘር ማለት ነው እኔ እቆጣጠረዋለሁ ነገር ይሁን ማለት ነው። ወደ ሌላ ነገር መሄድ ስለሌለበት ህግም ስለሚወጣለት ክርስቲያናዊ የሆነ ህግም ስለሚወጣለት ወደ ሌላ ነገር እንዳይሄድ ምናምን እኔ ቼክ እኔ ባልሆንም ቆይ ለዚህ ነገር እኔ ማልመጠንም ኮንኩኝ ማለት ነው ራሴን ገለል አደረግና ግን ሁነኛ አባት ግን እንድትሾሙ አደርጋለሁ። ሁሌም የሚያያችሁ ጋይድ የሚያደርጋችሁ ወይም ደግሞ ጥሩ ወንድምም ቢሆን እንደዚህ አይነት ጉዳይ ላይም ጥሩ የሆነ መንፈሳዊ ህይወቱ ላይም መንፈሳዊ እውቀቱ ላይም ጥሩ የሆነ አንድ ወንድም ወይም 2-3 ወንድም ከእህቶች ጋር አንድ ላይ ሆነው ይሾሙላችሁና የበረቱ እህቶች ከወንድሞች ጋር አንድ ላይ ሆነው ይሾማሉ። የሚቆጣጠሩ ከክርስትናው ሳይድም ማለት ነው እንዳይወጣ ወደ ሌላ እንዳይጠለፍም እንደዚህ ነገሮች ማለት ነው። ስለዛ በሙያው ላይ ያላችሁ ሰዎች ነው ከዛ በኋላ ተመካክረው ምናምን ያለው ነገር በደንብ ጨርሰው ካሳወቁኝ በኋላ ከዛ ሚዲያ ላይ ደግሞ በደንብ እናወጣዋለን። ስለዛ እንዴት ሰዎች ጋር እንደሚደርስ ያኔ ደግሞ የምናይ ይሆናል። ስራ ላይ ነው ማለት ነው። በቃ ፎከስ የምናደርገው ሜላት አቡ አይመራውም ከታላቅ ይቅርታ ጋር አይስቀልድ ነው። እሱም ይቻላል፣ አቡም ይቻላል፣ የትኛውም ሰው ሻቡ ይምራ ይላሉ። እንዴ የሆነች ልጅ አለች ትግስት እሷ እየሰማችሁት ነው ሲስም ትግሉ ይጠለፋል ገና ከሆነ እየተባለ ነው በአቡ የሆነች ልጅ አለች። እሺ እህቶች እናደርጓለን። አቡ ትናንት የገባችው አለች ሲስ ትግስት ናት ማናት የምትባለው ከእሷ ጋር የተሟገተችው እሷ አፈጉባኤ ትሆንልን። ትግስት ማናት? ትግስት ፐርስፔክቲቭ ምናምን የምትባሏት እሷ ወይ ሰብሳቢ ከመውጣታችን በፊት እንወጣ ስለሆነ እስቲ ገስ ላይ ያላችሁ ሰዎች 2 ደቂቃ ውሰዱና ሀሳባችሁን እንስማና ቆይ እንትን አናደርግም ግን አንዴ ይቅርታ ቆይ ቢኒ አንዴ ፍቅር ታወሪያለሽ ከይቅርታ ጋር አሁን ቆይ ትግስት ፐርስፔክቲቭ ምናምን አሁን ቆይ እሷን ለጊዜው አይመስለኝም እንደዚህ መሾ ምናምን እዛ ውስጥ አንገባም። መታ ማገዝ ከፈለገች እሰየው። ግን አሁን ይሄ ቢፍም ስላለ በመካከላቸው እንደነዚህ አይነት ሰዎችን እንትን ልንል አንችልም። በራሳችን ሳይድ ብቻ ነው ሊሆን የሚችለው ከይቅርታ ጋር ማለት ነው። እሷን እንትን አንልም። ማገዝ ከፈለገች ምናምን ግን እሰየው። የምንወዳት እህታችን ናት። እሷን ብቻ አይደለም ባይዘዊ ጆርዲን እህታችን እዚህ ላይ በሚወጣው ክርስቲያናዊ ህግ በሱ ስር ነው መሆኑ ብላ መምጣት የምትችል ከሆነ እሰየው። እህታችንን ገንዘብ አደረግናት። ስለዛ ትግስት ፐርስፔክቲቭም በሏት ጆርዲ እህታችንን በሏት መምጣት ከፈለጉ ይቻላል። እሺ ቀጥይ ፍቅር። ኦኬ እሺ አመሰግናለሁ። እንዳታቋርጡኝ ግን ማለት እኔ እንደዚህ ባክ ኤንድ ፎርዝ ማውራት ስለማልችል እሺ እንዳናቋረጥሽ ምን ላይ ነው እንትን ችግር የለውም። እሺ አጠር አድርገሽ እሺ አውሪሽ ፍቅር። ኦኬ መጀመሪያ ማለት የምፈልገው አኬ ኢትስ ጀስት ማይ ፐርሰናል ኦፒኒየን ግን ትንሽ ልዝብ ያልክ መሰለኝ። ጀስት ለምን መሰለህ አሁን ሰው ኦፌንድድ የሆነው የተበሳጨው አይ ቲንክ ምን አይነት ኮንሲኩዌንስ ሊያመጣ እንደሚችል ስላሰቡ ነው። ገብተዋል። አሁን ይሄ የትሰማ ሙቭመንት ለሴቶች ግድ ስላልሰጠን የአስገድዶ ደፈራው የአጠቃላይ ጀንደር ቤዝድ ቫዮለንስ ምንም ስለማይመስለን ሳይሆን ፌሚኒዝም አመጣጡን ሂስቶሪካል ባክግራውንዱ ውጤቱ ስናይ እሱ ራሱ ለአንዳንድ ችግሮች የራሱ የሆነ
ፊውል ስለሆነ ወይም ደግሞ ነዳጅ እንደሆነ ስለተገነዘበ ይመስለኛል። አንተም አንደርስታንድ እንደምታደርገው አውቃለሁ፣ ግን አንዳንዴ ሰው ኦፌንድድ መሆኑ ጥሩ ነው ቢካዝ አሁን ፌሚኒዝም ራሽያ እና ቻይና ዩክን ጉግልት እንትን የዌስተርን አይዲዮሎጂ ነው ብለው ሙሉ በሙሉ በጣም ማለት በእንትን በአይነ ቁራኛ ነው የሚከታተሏቸው እነኛን ይሄ የፌሚኒዝም አራማጆችን ቢካዝ ከሱ ጋር የሚመጣ አሰስገሰስ አለ እና እሱ ራሱ መፍትሄው አሁን ለምሳሌ መፍትሄ ቤዚክሊ መጀመሪያ የሴቶችን ጥቃት ለመከላከል ቤተሰብ ሄልዚ ፋሚሊ ነው ምክንያቱም ደፋሪውም አጥቂውም በጣም ፐርቨርስ የሆነው የተበላሸ ማይንድ ሴት ይዞ የሚመጣው አብዛኛውን ጊዜ ከብሮክን ፋሚሊ ነው። ሶ ኒውክሊየር ፋሚሊ በጣም ወሳኝ ነው ይሄ ከምንጩ ለማድረግ ማለት ነው። ጀስቲስ መጨረሻ ላይ እኮ ነው። ጀስቲስ ማለት አንዲት ሴት ከተጎዳች፣ ከተበደለች፣ ከተደፈረች በኋላ ነው። ሪቨርስ ማድረግ አንችልም ጉዳቷን። ሶ ከታመመች፣ ከተጠቃች፣ ከሞተች በኋላ የሚፈረድ ነገር ነው which is ከሱ የተሻለ ፕሪቨንሽን ኢዝ ቤተር ዛን ኪውር ይባላል አይደለ? ማለት በሽታን መከላከል ከማዳኑ በጣም የተሻለ ነው። ሶ እንከላከል ሲባል ከስር ከመሰረት ኒውክሊየር ፋሚሊ ላይ እንስራ ነው። ኒውክሊየር ፋሚሊ ደግሞ እንዳንሰራ አብዛኛው ፌሚኒዝም ጽንሰ ሀሳብ ኒውክሊየር ፋሚሊን በጣም አታክ የሚያደርግ ነው። ዛስ ዋይ ገብተዋል። መፍትሄው ራሱ እነሱ ዲስትሮይ እያደረጉት እንደሆነ ስለምናስብ አንዳንዶቻችን ለዛ ነው ሰስፒሸስ ሆነን ፈርተን ቆጠብ ብለን ይህንን ሙቭመንት የምናየው። ምክንያቱም ያው የጀመሩት አብዛኛውን ጊዜ ፋሲሊቴት እያደረጉት ያለው የፌሚኒስት ጽንሰ ሀሳብ አራማጆች ስለሆኑ ማለት ነው። ይቅርታ ጊዜ ነው ከገባ ከረበሻችሁ። መሰረቱን እየፈረሰ ስለሆነ ነው። መሰረቱ አታክ ስለሚደረግ በራሱ በጣም ሰስፒሸስ ሆነን በጥርጣሬ አባዬ በቃ አንዴ ላውራ እና በጥርጣሬ የምናየው ለዛ ነው። ዞሮ ዞሮ አሁን ወደ ዋናው ጉዳይ ግን ሁላችንም የሚያግባባን ነገር አንድ ያውሩሽ መልሼ እመጣለሁ። ልጄ እንትን እያለ ስለሆነ እሱን ላረጋጋውና እመለሳለሁ። አዎ እሺ። እንግዲህ ያው አንዳንድ ሰዎች ለዘብ ያልኩ ነገር ነው እየመሰላችሁ ያሉ። እኔ ያው ከዚህ ቀደም በፊት ነው ኦልሬዲ የተቃወምኩትና ለዘብ ማለት ነገር ሳይሆን ያው ጥንቃቄ ያስፈልጋል። ግን ምንም ነገር ስናደርግ ግን ለሰዎቹ ጥላቻ የለብንም። እንደምታውቁት ማንንም የለበትም እውነቱን ለመናገር ይመስለኛል። እንደው ንዴት ካልሆነ በስተቀር እንደሆነ ያው ማለት የሚነሱት አንዳንድ ሀሳቦች እዛ አካባቢ ስለሚያናድዱ ምናልባት ንዴት ካልሆነ በስተቀር ፐርሰናል ጥላቻ ላይኖርባቸው ይችላል ብዙ ሰዎች። ስለዛ ቀስ ተብሎ ምናምን መስራት ነው። እኛ ስራ ላይ ነው ፎከስ ማድረግ። ይህንን ፌሚኒዝምን መቃወም ይቻላል፣ ጥሩ ነው። ይቻላል ሳይሆን መቃወም አለብን እያልኩኝ ነው። መቃወም አለብን፣ አደገኛ ነው። ከዛ ውጭ ግን እልህ ውስጥ ግን አንጋባ። አሁን የማየው ነገር ምንድነው? ይሄ አሁን አስቸጋሪው ነገር ምንድነው? እልህ ውስጥ መጋባት የለብንም። ዶኩመንቱን በምኑም ማለት ነው። እኔ ክርስቲያኖች ማለት በተቻላችሁ አቅም ይሄ ጥበብ እንደጎደለው ሰው ምናምን አንጓዝ። በተቻለን አቅም ተረጋግተን ምናምን ፌሚኒዝምን መቆም አለብን አይደል? እንቃወማለን። ከዛ ውጪ ግን ከነሱ ጋር ይሄ ሰጣ ገባ፣ ይጭቅጭቅ፣ ክርክር እንዲሁ በዚህ ወጥቶ በዛ ገብቶ ምናምን አታድርጉ። አንደኛ በዛ ሳይድም ያለው ሰው አሁን ውስጡ የተጎዳ ሰው ስለሆነ በአንድም በሌላ ማለት በሚሰማው ነገር እናንተን ትሪት የሚያደርግበት መንገድ በስድብ ሊሆን ይችላል። ከዛ በኋላ እናንተም ደግሞ መልሳችሁ ትሳደባላችሁ። እንደዛ እየተባለ የሚፈጠረው ነገር ራሱ በጣም የሚያስጠላ የህፃን የልጅ ይሆናል። እና በተቻለ አቅም በቃ ከእንደነዚህ አይነት እንትኖች ራቅ ብለን መቃወም ባለብን መንገድ ብቻ ብንቃወም፣ ዋና ቁም ነገር ግን ስራ ነው ብያቸዋለሁ። ስራው ላይ እንትን በል። አሁን እያዩኝ ነው። አይ ፌሚኒዝም ስለመጣ ነው እናንተም የምትሰሩት አይነት ነገር እና በቃ በእነሱ ምክንያት ነው የምትጀምሩት አይነት ነገር ማለት ነው። እና እንደዚህ ሆነ የአእምሮ ህመም ያለበት ሰው የሚናገረውን ንግግር ምናምን መናገራችንን አቁመን ሁላችንም ስራ ላይ አሁን እንደዚህ ነገር የሚያሳዩ ምን እንደሆነ ታውቃላችሁ? እንደነዚህ አይነት ሰዎች በጣም ልባቸው ላይ የከበደባቸው የህፃናት መጉዳትና የሴቶች መጠቃት አይደለም። እነሱ ይሄ ነገር ሊያሳዝናቸው ይችላል፣ ግን ከሆነ ሰዓት በኋላ ግን ሳያስቡት ግን ልባቸው ይቀየርባቸዋል። ተቀይሮ ምን ይሆናል? የፌሚኒስቶችና የእንትን ክርክር ውስጥ ራሳቸውን የሆነ ሰዓት ላይ ያገኙታል። ከዛ በኋላ በቃ የዛ የክርክር አዳማቂ ሆነው ቁጭ ይላሉ። ከዛ በኋላ አሁን እንግዲህ አስቡት እና እንስራ ምናምን ሲባል
ኦኬ የሚሰራማ ከሆነ እሰየው እንስራ ምናምን ይባላል አይደል? አሁን ብዙ ኮሜንት ላይም አይቻለሁ ያንን ነገር የሚደግፉ በዛ ሳይድ ያለውን የሚደግፉ ግን የስ እንስራ ምናምን የሚሉ ከታች እያዩ ነበር እና ሚላት ምናምን ማለት ነው። ጥሩ ነው። እንደዚህ አይነት ቀን አስተሳሰብ በጣም ጥሩ ነው። ቀን ልብ ምናምን ያስፈልጋል። አንዳንድ ሰው ደግሞ ይመጣና ከፈለገ አይ በእነሱ ምክንያት የምትጀምሩ እነሱን ያስጀመረቻቸው እሷ ናት ያስጀመረቻቸው አይነት ነገር ይሄ ምን ይባላል? ለንትርክ መዘጋጀት እኔ እንደው ጤና ከማጣት እንደው ብንመለስ ነው ጥሩ ነው። አይዲያ ፍቅር እስቲ ጠቅላላ አድርጊውና አሁንም እንትን እንዳይሆን እሺ። ይሄ ከነሱ ጋር ዝም ብሎ ዲስኩስ የሚያስገባ ሳይሆን ጠቅላላ ያለ ዋናውን ሐሳቡ አይ እኔም እንደዛ አይደለም። ግን ምን መሰለ የሰውን ኢሞሽን አክኖሌጅ ልናደርግለት ይገባል። እኔ ለምሳሌ በእነሱም ሳይድ መስመር እስካልጣሰ ድረስ የፈለጉትን ነገር መናገር ይችላሉ። ግን ምንድነው ማህበረሰቡ ከያዛው ነገር በጣም ቫልዩ ከሚሰጠው ነገር ጋር መጥቶ ሲላተሙ ኦፍ ኮርስ ዲፌንሲቭ ይሆናሉ። ይሄማ የሚጠበቅ ነገር ነው። ስሜት ነው። ሰው ልጅ ስሜት አለው። ስሜቱን በተለያየ መንገድ ሊገልጽ ይችላል። ስለዚህ ለምን እንደዚህ ሆንክ ሊባል አይችልም። ቢካዝ ብዙ ጊዜ ሲናገሩ አካሄዱ ሂስቶሪካል ባክግራውንዱን የማያውቅ ሰው ራሱ ወይ ቤተሰቡን ሲነኩበት ወይ ሃይማኖቱን ሲነኩበት ወይ ደግሞ አጠቃላይ ሶሳይቲውን ጠቅላላ አድርጎ አንድ ባስኬት ውስጥ ከቶ እንደማይረባ ሲነገር ዲፌንሲቭነስ ሳይኮሎጂካል ሪስፖንስ ነው። ዩ ካንት ሄልፕ ኢት በቃ ምንም ማድረግ አይቻልም። እና እኔ እረዳለሁ። እንደውም ትንሽ መጠንቀቅ ያለብን ከአንተ ሀሳብ ጋር በተወሰነ ደግሞ የምስማማ መስመር እንዳንስትና በጣም ኢንዲቪዥዋል አታክ አድርገ ነው ይሄ ቡሊ ወደ ማድረግ እንዳንንቀሳቀስ ነው። ምክንያቱም ከሁለቱም ሳይድ እንደዛ አይነት ነገር ስለማይ ዞሮ ግን ወደ ዋናው ነገር ስንመጣ ኦኬ መፍትሄው ምንድን ነው ከተባለ ቅድም አንስቼዋለሁ። ባይዘዌ ይሄ ሁሉ ቀውስ ቅድም እንዳልኳችሁ ቤተሰብ ነው። ቤተሰብ ላይ ከመሄዳችን በፊት ግን ኢንዲቪዥዋሊ ሰው ማይንድ ሴቱ ሂል ሊያደርግ ይገባል። ጤናማ ማይንድ ሴት ማለት ለምሳሌ ቪክቲም ልትሆኑ ትችላላችሁ። በተለያየ መንገድ በቤተሰብም በሪሌሽንሽፕም በሶሳይቲም የተገለለ የተጎዳ ሰው ሊሆን ይችላል። ግን ጀስት ቢካዝ ዩር ቪክቲም ማይንድ ሴት ዴቨሎፕ ማድረግ ግን ሌላ ነገር ውስጥ ነው የሚያስገባው። ምናልባት ላልተረዳችሁኝ ቪክቲም ማይንድ ሴት ማለት ልትበደሉ ትችላላችሁ፣ ልትጎዱ ትችላላችሁ። ግን ፓወርለስ እንደሆናችሁ ሲሰማችሁ በቃ እኔ ተወድጄ አይደለም ያደግኩት፣ እኔ ወንድ እንደዚህ አጥቅቶኝ ነበረ፣ እኔ እናቴ እንደዚህ እየሰደበች ነው ያሳደገችኝ፣ ስለዚህ እኔ ወንድ አልወድም ወይም ማህበረሰቡ የራሱ ጉዳይ እንደዚህ ሲባል ያ ቪክቲም ማይንድ ሴት ነው። እስር ነው የሚሆነው እሱ ራሱ። ይሄ እንዳንለወጥ የሚጎትተን ነገር ነው የሚሆነው። ማለት የተፈጠረብንን መቀየር አንችልም፣ እሱ የኛ ፎልት አይደለም። የምንሆነውን ግን መምረጥ እንችላለን። ፍሪ ዊል አለን፣ መቀየር እንችላለን። ስለዚህ እኔ የምለው ምንድነው ከቤተሰብ በፊትም ኢንዲቪዥዋሊ ምንም እንኳ ጥቃት ቢደርስብን ምንም እንኳ የተጎዳን ብንሆን አብዛኛዎቻችን ግን ኃላፊነት ወስደን አካውንተብል ሆነን ራሳችንን ለማስተካከል መስራት መጀመር አለብን። እሱን ደግሞ የሚጀምረው ኢቨን ከምናየው ከምንሰማው ኢቨን ከምናነበው በጣም ጥንቃቄ መውሰድ አለብን። አንዳንዱ ሂል የሚያደርገን ነገር ነው ወደ ውስጣችን ፊድ የምናደርገው። አንዳንዱ ግን ጭራሽ ቁስላችንን እንዲያመረቅዝ ጋንግሪን እንዲሆን የሚያደርገውን ነገር ነው እንትን የምንለው። ስለዚህ we have to be careful። ሰልፍ ኮምፓሽን ቤዚክ የሆነ ነገር ነው፣ ለራስ መራራት መጀመሪያ። ምክንያቱም ለራሱ የሚራራ ሰው ቀስ ብሎ ደግሞ መጀመሪያ ኢንዲቪዥዋሊ ነው፣ ከዛ ቤተሰብ ላይ ሲመጣ ለራሱ የሚራራ ሰው የሚራራለትን ሰው ነው ኢቭን በላይፍ ፓርትነር የሚመርጠው። ስለዚህ ጤናማ ቤተሰብ እንመሰርታለን ማለት ነው። አያችሁ፣ ጤናማ ቤተሰብ ስንመሰርት ደግሞ የምናሳድጋቸውም ልጆች ይሄ የቪክቲም ማይንድ ሴት ያላቸው አይሆኑም። በጣም ሪስፔክትፉል ይሆናሉ። ፖዚቲቭ አውትሉክ ያላቸው ይሆናሉ። አይደለም ሴት ለመድፈር ወይም ለማጥቃት ቀርቶ በጣም የእህቱ ጠባቂ አምላኳን የምትፈራ አድርገን ማሳደግ እንችላለን። ከዛ ደግሞ ከግለሰብ ከማህበረሰብ ሰፋ ሲል ደግሞ ከቤተሰብ ሰፋ ሲል ደግሞ ማህበረሰብ ነው። ማህበረሰብ ማለት የቤተሰብ እንትን ነው አይደለ? ብዙ ቤተሰቦች የሚፈጥሩት ነገር ነው። ስለዚህ ማህበረሰብ ላይ ደግሞ ይሄ ሪስፔክትድ ኢንዲቪዥዋልስ አሉ። የሃይማኖት አባቶች፣ የሀገር ሽማግሌዎች፣
ፕሮሚነንት የሆኑ ፊገሮች አሉ። እነሱ ህዝቡን ቢያስተምሩ ለነሱ ስልጠና ተሰጥቶ ህዝቡን ቢያስተምሩ እንዴት ቫልዩ መደራረግ እንዳለብን፣ እንዴት መከባበር እንዳለብን፣ እንዴት የሴት ልጅ እንዴት ነው የምትከበረው፣ ወንድ እንዴት ነው የሚከበረው፣ እንዴት ነው ስፒሪቹዋሊቲያችንን የምናሳድገው የሚል ይሄ በተቀናጀ መንገድ ማህበረሰቡ ላይ ይሰራ። አሁን መጀመሪያ ግለሰብ፣ ከዛ ቤተሰብ፣ ከዛ ማህበረሰብ፣ ከማህበረሰብ ደግሞ ከፍ ስንል ደግሞ ወደ ተለያዩ ኢንስቲትዩሽኖች ሴክተርስ እናምራ። ለምሳሌ ትምህርት ሚኒስቴር ካሪኩለሙ በደንብ ሪቫይዝ መደረግ አለበት። ቢካዝ አንዳንድ ሴክሹዋሊቲ ምናምን በተመለከተ ያዩዋቸው አሉ አንዳንድ ትምህርት ቤቶች የሚሰጡ በጣም ብዙ ቆሻሻ የሆኑ ነገሮች ከኛ ጋር የማይሄድ የእኛን ሳይኮሎጂካል ሜካፕ የኢትዮጵያዊ ስነ ልቦናን የተላበሰ ነገር ገብቶ ስነ ምግባር በደንብ ይሄ ሲቪክስ ምናምን ተብሎ እንደሚሰጠው ሳይሆን ራሱን የቻለ ትምህርት በደንብ ከተለያዩ አባቶች ጋር ከቅድም እንዳልኳቸው በጣም ፐብሊክ ፊገርስ የሆኑ ኃላፊነት ያለባቸው ፕሮፌሽናሎች ጋር እንትን ተወያይቶ ቢቀረል ካሪኩለሙ በደንብ ፎከስ ቢደረግ። ቢካዝ ከስር ከትምህርት ቤት ነው የሚወጡት እኮ አብዛኛዎቹ ደግሞ ትምህርት ሚኒስቴር ብቻ ሳይሆን የሴቶችና ህፃናት ሚኒስቴር ምን እየሰራ ነው? ይሄ ሁሉ ነገር ሲሆን ምን እየሰራ ነው? ዝም ብሏል። ዝም ብሏል ስላችሁ በየጊዜው ብዙ ነገር እንሰማለን። አይኖ ሶሻል ሚዲያ ነው፣ ሚዲያ በአጠቃላይ ኔጌቲቭ ነገርን የማጉላት ነገር አለ። ቢካዝ ባድ ኒውስ ኢዝ አ ኒውስ ነው እንጂ ጉድ ኒውስ ኢዝ ናት አ ኒውስ። ኒውስ አይባልም ኖርማሊ በጆርናሊዝም። ለዛም ነው ይገባኛል። ግን ስቲል ይሄ የሚሰቀጥጡ ለጆሮ ጨው የሚያደርጉ ነገሮች ኃላፊነት ያለበት መስሪያ ቤት ደግሞ ከህፃናትና ከሴቶች ጋር በተያያዘ ሴቶችና ህፃናት ነው። ከነሱ ጋር እንዴት ተቀናጅተን እንስራ፣ እሱንም በደንብ መወያየት አለብን። ከዛ ሌላኛው ሴክተር ደግሞ ባህልና ምንድነው ቱሪዝም ነው። ሚኒስቴር መስሪያ ቤቶች በየጊዜ ስማቸው ስለሚቀየር ምናልባት ከተሳሳቱ እሱም ደግሞ ጎጂ ልማዳዊ ድርጊቶች ወይም ደግሞ ሃርምፉል ትራዲሽናል ፕራክቲስ የሚባሉ አሉ። ለምሳሌ ያለ እድሜ ጋብቻ፣ ጠለፋ፣ የሴቶች ግርዛት እነኚህ የመሳሰሉትን በጣም በጥንቃቄ እስከ ገጠር ገብተው ባለሙያዎችን አሰልጥነው የሕክምና ባለሙያዎች፣ ጤና ኬላዎች ምናምን የሚሰሩት ላይ ኮሚኒቲ ላይ ቢሰራ በደንብ በቀናጀ መንገድ ማለት ነው። እዚሁ በእኛው ይሄ ከውጭ በሚመጡ ኤንጂኦዎች ምናምን ሳይሆን ሰስፒሽስ ስለሆንኩ እነሱ ላይ ማለት ነው በእኛው ግለሰቦች በደንብ ጥናት ተደርጎ ቢሰራ ቢማሩ የሚገርዙ እናቶች የሚያስገርዙ ቤተሰቦች ገጠር ድረስ ተኬዶ ስለዚህ ጉዳት ቢነገር የሃይማኖት አባቶች ያው በጣም ትልቅ ሮል አላቸው እዚህ ጋር። ከዛ አብያተ ክርስቲያናት መስጂዶች ይሄ ትላልቅ እየተገነቡ ነው አይደለ? በጣም የሚገራርሙ ግን ከሱ በላይ ደግሞ ሰው ማይንድ ላይ ቢሰሩ በደንብ ፕሮግራም ቀርጸው ቢሰብኩ ቢያስተምሩ መጽሐፍቶች ቢያዘጋጁ ህፃናትን ከዛ ቲኔጀሮች ወጣቶች እንደዚህ እያለ ሰብስበው በደንብ ቢብሊካል የሆነ ወይም ደግሞ በቁርአንም በእነሱ ሃይማኖት ቤዝ ያደረገ ነገር እንዴት ነው ሄልዚ የሆነ ኢንቫይሮንመንት ሄልዚ የሆነ ኢንዲቪዥዋል ሄልዚ የሆነ ሶሳይቲ መፍጠር የሚቻለውን የሚለውን ነገር በደንብ እነሱም ተነጋግረው ሁሉም ኦርቶዶክስም ቤተክርስቲያን በራሷ ከዛ ፕሮቴስታንቱም ካቶሊኩም አለ የተባለው ሙስሊሙም እንደዛ ከዛ ደግሞ በቅንጅት አንድ ላይ ሁሉም ደግሞ ተሰብስቦ የሚሰራበት ነገር ቢፈጠር ከዛ ደግሞ ከሚኒስቴር መስሪያ ቤቶች ደግሞ አለፍ ሲል ደግሞ መንግስት እንዳጠቃላይ አሁን መጨረሻ ላይ ደግሞ ስንመጣ የፍትህ አካላት ህግ አስፈጻሚዎች አሉ። በጣም ሲሪየስ የሆነ ህግ በቃ አሁን መጨረሻ ላይ ነው አሁን ጀስቲስ የሚባለው በቃ ይሄ ከዚህ ሁሉ ሾልኮ ከመጣ ደግሞ ደፋሪ ወይም ሾልኮ ሴትን የሚደበድብ ወይም ወንድም ጥቃት ይደርስባታል ኢንፋክት ሾልኮ ከመጣ ደግሞ በጣም ስትሪክት የሆነ የማያዳግም እርምጃ አስተማሪ የሆነ ነገር ህጉ ላይ እንትን ቢሰራ የህግ አካላት ይሄንን ተነጋግረው በጣም ጥብቅ የሆነ እንትን ቢፈጥሩ ጥሩ ነው። እኔ አሁን ህጉ ላይ መጨረሻ ላይ ያደረኩት ምንድነው ህግ በራሱ በጣም የጠበቀ ህግ ቢወጣ ማይንድ ሴት ላይ ካልተሰራ ብዙ ተስፋ የቆረጠ ወንድ አለ፣ ብዙ ተስፋ የቆረጠች ሴት ትኖራለች። በቃ እኔ ምን አደጋ ፈጽሜ ወይም ደግሞ የሆነ ጉዳት አድርሼ ብታሰር ይሻለኛል ከዚህ ኖሮ የሚል ሰው አለ። ስለዚህ እንደዚህ አይነት ማይንድ ሴት ያለውን ሰው ጥብቅ ባለ ህግ ፕሪቨንት አታርገው መጀመሪያ ባይፈጠር ይሻላል የሚለው ለዛ ነው። ከተፈጠረ በኋላ ግን ይሄንን ነገር አልፎ ከሄደ በኋላ ግን በጣም ማስተማሪያ የሆነ ቅጣት እኔን ያየ ይቀጣ የሚያስብል ቅጣት
ሊሰራ ይገባል። እንደ አጠቃላይ ግን ይሄ ሁላችንም የሚመለከተን ነው፣ የምንገፋፋበትም ጉዳይ አይደለም። ስፔሲፊክሊ ይሄ የትንኮሳ እና የሴቶች ጥቃት አጠቃላይ ጥቃት የወንድ ልጅም ጥቃት እየሰማን ስለሆነ አጠቃላይ ጥቃት በሴክተር ተከፋፍሎ መሰራት ያለበት ነገር ይመስለኛል። እና እኔ በጣም ብዙ ዲኤሞች እየደረሱኝ ነው። በጣም ብዙ ባለሙያዎች ኮንታክት እያደረጉኝ ነው። የህግ ባለሙያዎች፣ የስነ ልቦና ባለሙያዎች፣ ሐኪሞች ምናምን ግሩፕ እንትን የምትይ ከሆነ እኛንም ሌስ ጆይን የሚል ነገር ቅድም ሐኪም አንተ እንደጀመርከው አይነት እንደዛ እንትን እያለ ነው which is a good thing። ሁላችንም በያለንበት እንትን ሪስፖንሲቢሊቲያችንን ብንወጣ በጣም ጤናማ የሆነ ኢንቫይሮንመንት ክሬት እናደርጋለን። ግን እዚህ ጋር አሁን የመጨረሻ መናገር የምፈልገው at the end of the day ግን ኢትዮጵያ የሚባለው ይሄ አይዲያል የሆነ ምድር አንመሰርትም። ምድር ናት፣ መሬት ነው። ፐርፌክት የሆነ ነገር አብሶሉት የሆነ ሴፍ የሆነ ኢንቫይሮንመንት ላይሆን ይችላል። ዞሮ ዞሮ እያንዳንዳችን ኃላፊነታችንን ሪስፖንሲቢሊቲያችንን ከቤታችን እንጀምር የምለው እሱ ነው። ምክንያቱም በቃ ሲስተሙ ራሱ ዊክድ ነው ያለንበት። ይሄ የዓለም ሲስተም ኢቨን በጣም ሴፍ የሚባሉት ሀገራት ራሱ አብሶሉት ሴፍ አይደሉም። እና ያው ይሄንንም ደግሞ አንደርስታንድ ማድረግ አለብን ለማለት ነው። አመሰግናለሁ ኢንተራክቲቭ ስላላረጋችሁ። እሺ ቴንኪው እናመሰግናለን። ኢትዮ አርት ለካለ በጌታ ስም እሺ እባክህ አንድ ጊዜ እኔ ልንገርህ ነው። እሺ ወዳጅ አስጠበቅና አንተንማ ቁርስ ልንበላክን ስለሆነ እሺ ወንድም ኢትዮ አርት ቀጥል እባክህ። እሺ ኦኬ። መጀመሪያም እንደው አጋጣሚ እዚህ እድሌን በማግኘቴ በጣም ነው ደስ ያለኝ። ምክንያቱም አንተን ማናገር ፈልጌ ነበር ፐርሰናሊ። ያው ይሄ ጉዳይ ትንሽ እየተራገበ ጽንፍ ተይዟል። ያው ፌሚኒስት ነን የሚሉ የተወሰኑ ሰዎች የራሳቸውን ሙቭመንት ጀምረዋል። በዛ ውስጥ ደግሞ ብዙ እህቶቻችንም ኢንቮልቭድ ሆነዋል። ያው ልክ ናቸው፣ ተጠቂነት አለ። ቅድም እንዳልከው ነው እንትን ማድረግ የምንችለው ነገር አይደለም። አቮይድ አድርገን ወይ ኢግኖር አድርገን እንዳልተከሰተ ማሰብ አንችልም። ስለዚህ ልክ ናቸው። ነገር ግን በዚህኛውም ሳይድ ደግሞ ሌሎች አሁን ቅድም እንዳልከው እንደ ቲጂ ፐርስፔክቲቭ እና ሌሎችም ሰዎች እንደዚሁ ይሄኛውን ሙቭመንት ተቃውመው ብዙ ያየሁት ነገር ይዘን ሀሳቡን ለማራመድ ስንሞክር ብዙ ጊዜ ያኛው ተቃራኒው ሙቭመንት ላይ ያለ ሰው ይቀየማል፣ ኮምፕሌን ያደርጋል። ያው ብሽሽቅ ይሆንና ምንም መሬት ላይ የማይወርድ ስራ ይሆናል እና ባላንስድ የሆነ ነገር መስራት ብንችል ብዬ አስቤ ነበር እና ሰዎችም አሁን ቅድም እንዳልከው ባለሙያ እየሰበሰብኩ ነበር፣ ጠበቆችን፣ ፖሊሲ ሜከሮችን እና መንግስት ውስጥ ያሉ የሚሰሩ መስሪያ ቤት ውስጥ የሚሰሩ ጥሩ ቦታ ላይ ያሉ ሰዎችን ለማናገር እየሞከርኩኝ ነበር። ግን በቤተክርስቲያን ደረጃ እኔ ኦርቶዶክስ ስለሆንኩኝ እና ክርስቲያን ስለሆንኩኝ እውነት ለመናገር ሌላ የመብት ስትራክቸር ሁሉ ሳያስፈልግ ክርስትና በቂ መብትና በቂ ክብር ለሴቶች ይሰጣል ብዬ አምናለሁኝ። ግን አሁን ኢትዮጵያ ውስጥ ያለነው በሙሉ ክርስቲያኖች አይደለንም። ሌሎችም ሃይማኖት ላይ ያሉ ሰዎች ስላሉ ኮመን ግራውንድ ያለው አንድ ስትራክቸር ይፈልጋል ማለት ነው፣ ሁሉንም ሰው ሊያስጠብቅ የሚችል። ከዛ ውጪ ግን እኛ ደግሞ እንደ ክርስቲያን አሁን ቅድም እንዳልከው ስትራክቸሩ ተሰርቶ ክርስቲያናዊ ህግ ወጥቶለት ክርስቲያናዊ መርህ ወጥቶለት እዛም ላይ መስራት በጣም ያስፈልጋል። ምክንያቱም እነዚህን ሴቶች ብሌም ከማረጋችን በፊት የታል ስትራክቸሩ ታዲያ? እኛ ሴቶች ክርስቲያን እህቶቻችሁ በየት በኩል ነው ይሄን ነገር ኖ ማለት ያለብን ሲሉ ይሄው በዚህ ፕላትፎርም በዚህ ሙቭመንት በዚህ ኔም አድርገ ነው ማለት ነው። በዚህ እንቅስቃሴ ራሳችሁን ማስከበር ትችላላችሁ። ሌላ እንትን ውስጥ ወይም ሌላ አይዲዮሎጂ ውስጥ ገብታችሁ ከኃይለኛ ሪስክ ወስዳችሁ በኋላ ኮንሲኩዌንሱ ከባድ የሆነ ሌላ ዓላማ አጀንዳ ይዞ ሊመጣ የሚችል አይዲዮሎጂ መከተል ግዴታ አይደለም የሚል ኦፕሽን መስጠት አለብን ማለት ነው። እና ቅድም ስለተናገርከው ያው ምንም ችግር የለውም። ዋናው አንተ ሐሳቡን ካነሳው እኔም አንዱ አንተን ለመጠቀም ነበረ። ምክንያቱም ሚዲያው ላይ ትሰራለህ፣ ብዙ ሰዎች ያውቁሃል፣ ጥሩ ክርስቲያን ነህ ብዬ አምናለሁ። ስለዚህ በአንተ በኩል ክርስቲያናዊ የሆነ ሙቭመንት አንድ ያስፈልገናል። ሙስሊሞችም እንግዲህ ወይም ሌሎችም ደግሞ ፕሮቴስታንትም ውስጥ ክርስቲያን ሆኖ ደግሞ ፕሮቴስታንቲዝም ዝም ማለት ስለሌለበት ማንኛውም ተቋም
ይሄን ነገር በዛ መንገድ ማስኬድ እንዲቻል እኔም ከአንተ ጋር ለመስራት ፍቃደኛ ነኝ። እባክህ ኢንቦክስ አድርጌልሃለሁ መልስልኝና ቴሌግራም ቻናላችሁም ላይ ጆይን ላድርግና እንደ ሙያም ማገዝ እችላለሁ። የተማርኩት ፖሊሲ ነው። በማስተርስም ደረጃ የተማርኩት ፖሊሲ ሜኪንግ እና ፐብሊክ ማኔጅመንት ነው። በተረፈ ደግሞ እንደ ክርስቲያንም ማገዝ የምችለውን ነገር እንዳግዝ ኢንክሉድ እንድታረጉኝ ነው ግሩፓችሁ ውስጥ። በተረፈ እዛው ዲቴሉን በፕራይቬት ብንወያይ ነው የሚሻለው ብዬ ነው ማምነው። ማለት የግድ ህዝብ ውስጥ ገብቶ ይሄን ነገር እያንዳንዱን ዲቴል ማውራት ልክ ነው ብዬ አላስብም። ስትራክቸሩን መንደፍ፣ ስትራቴጂው እንዴት መሄድ እንዳለበት ማወቅ ምናምን ፕራይቬትሊ የተወሰኑ ሰዎች ተነጋግረው የሚመሰርቱት ነው። ከዛ በኋላ ፐብሊክ የሆነ ውይይት አለ። ደግሞ ፕራይቬትሊ ራሱ ደግሞ እንደ ተቋም ወይም እንደ ሙቭመንት ሲሆን ደግሞ የተወሰኑ ሰዎች ተወያይተው ወደ ህዝቡ የሚያወጡት ነገር አለ እና እንደዛ ማድረግ የምንችል ከሆነ ለማለት ነው። አመሰግናለሁ። ኦኬ እሺ፣ እግዚአብሔር ያክብርልን። ኢትዮአርት በጣም አመሰግናለሁ ወዳጄ። በውስጥም እመልስልሃለሁ። ጌታ ያክብርልን። ሌሎቻችሁም ልክ እንደዚሁ በሙያ ምናምን እንትን የምትሉ ሰዎች ካላችሁ ሰብሰብ ብለን ደግሞ ለመስራት እንሞክራለን። ጌታ ደግሞ ይርዳን፣ ይደግፈን። ይህንን ነገር ስናደርግ በጥላቻ በመነሳሳት አይደለም። ይሄ ሊታወቅ ይገባል። ለዛ ነው አሁን ቅድም ለምሳሌ ተጅስ ፐርስፔክቲቭ እህታችን ልክ ስትጠቀስ ነው እሷን አናደርጋትም አልኩኝ። እንደ እህቴ እወዳታለሁ፣ ግን ያው እዛ ቢፍ ስላላቸው እሷን እንትን አድርጎ የሆነ ነገር እኛ ጋር የሆነ ነገር ማድረግ ምናምን የሚባል ነገር አሁን አይታሰብም። ሌላ እነሱን ጭራሽ ያለ ውስጥ መክተት ወይ ደግሞ እነሱ መግፋት ነው። ስለዚህ እንደዚህ አይነት ነገሮች ውስጥ አንገባም። ግን የትኛውም ሰው ግን መጥቶ መቀላቀሉ ይፈልግ የትኞቹንም ልንቀበል እንችላለን። የትኛውም ሰው ጆርዲታችንን ብትመጣ እሰየው፣ እንደዛኞቹም ቢመጡ እሰየው፣ ደስ ይለናል። ዋናው ቁም ነገሩ ግን ከጥላቻ በወጣ መልኩ ጌታችንን ሳናስከፋ በቃ ይሄንን ስራ ለመስራት እንሞክር። ይሄንን የምለው ለጥቂት ሰዎች ነው ማለት አንዳንድ ሰዎች ኦልሬዲ ምንድነው ከዚህ ከርዕሱ ወጥተዋል። የሴቶች ጥቃት ጉዳይ፣ የህፃናት ጥቃት ጉዳይ ምናምን እሱ ተረስቷል። በነገራችን ላይ በብዙ እንደዚህ አትሰማ በሚል ክርክር ውስጥ ያሉ ሰዎች ረስተውታል። የሴቶችን ነገር ረስተውት ከዛ በኋላ ክርክሩ አንደኛው የሆነ ወይ የጆርዲ ተከታይ ነው። ከዛ በኋላ እሷ እንደዚህ ናት እንዲህ ናት ምናምን ብሎ የሚደግፍ ብቻ ነው። በዛኛው ሳይድ ደግሞ ወይ ቲጂ እንዲህ ናት እኔ እንዲህ ነኝ ምናምን የሚል ነገር ብቻ እየሆነ ነው። እና ከእንደዚህ አይነት ግርግር እንደው ብንወጣ ጥሩ ነው። እኔ በጣም የሚገርመው አሁን ተረጋግተን እንደዚህ አይነት ጥሩ ሊጠቅም የሚችል ነገር እየተወራ ሰው በጣም የሚያስጨንቀው የሚያሳስበው ምን ቢሆን ጥሩ ነው? ኮሜንት ላይ አይ ይሄማ ክሬዲቱ ለጆርዲ ነው መሰጠት ያለበት እሷ ናት እንደዚህ ያስደረገቻችሁ አይደለም የሚል ክርክር በጌታ ስም እና አስቸጋሪ ነው። አሁን እሱ የኛ ማለት ያን ያህል ግድም አይሰጠንም። ምን ይሄ የእግዚአብሔር መንግስትን እኮ የሚያስወርሰን አይደለም እንዲህ ያለው ነገር። ኦፍ ኮርስ አክቹሊ በቅንነት ለሚያደርገው ሰው ትልቅ ነገር ነው። ግን እንደነዚህ አይነት ይሄ እልህ መጋባትና የመከራከር ነገር ውስጥ ፕሊስ አትግቡ። በተቻላችሁ አቅም ራሳችሁን ጠብቁ ምናምን ቁም ነገራችሁን እዛ ላይ አድርጉት። የምርም የእህቶች የህፃናት ምናምን ነገር ግድ ሰጥቷችሁ ከሆነ ማለት ነው እዛ ላይ አድርጉት። እዛ ውጭ ግን አንድ ደቂቃ ትሰጡኛላችሁ? ድል አንድ እህቴ ቅድም አወራሽ እኛ እንሰማ እኔና ሲስ እንሰማ የትኛውንም ሃይማኖት እንትን ያገለለ አይደለም። ያለ ሴቶችና ለህፃናት መብት ቆረቆራለሁ የሚል እግዚአብሔር የሚፈራ ሰው ጆይን ማድረግ የሚችለው ሰው ነው። አንዳንድ ኮሜንት እያዩ ስለነበር ነው እንትን አይደለም። እሺ የተባረከ ቁርስ ይሁንላችሁ። እሺ እና ያን ነገር ከዛ አንፃር ያሉ ነገር በላቸውና ዝጋ በቃ አለቀ ጨርሰናል። እንዲያማር እንደዚህ ጋር እኮ እኛ እየተሰማኝ አይደለም እንደኛው ራስ ሰዓት ደረሰ። እንደኛው እንተፋ እኔ እኮ አንዳንድ ሰው ነው ግን በውስጥ ወይ መምከር ነው እንጂ አስቸጋሪ ነው። እኮ ስንጣ እያወራን እንግባ። እኔ አሁንም ኮሜንት ላይ ሰው የሚጨቃጨቀው ክሬዲት ይሰጥ አይሰጥ ነው። እኔ በጣም የሚያስቀው ስንት አይነት ማህበረሰብ እንዳለ በእውነቱ ከሆነ እንደው መጀመሪያ ይመስረት
አዎ ማለት የምንመሰረተው ህብረት ማለት ነው እነ ጆርዲ እንደመሰረቱት አይነት ህብረት አይደለም። ስለዚህ ምንም ክሬዲት የምንሰጣቸው ነገር አይኖርም ማለት አንዳችን ነገር አንሰጣቸውም ማለት አሁን እንደዚህ አይነት ጭቅጭቅ ሲጀመር ማለት ነው። አሁን ፌሚኒዝምን እኮ የምንተውና በራሳችን የምንጀምረው ፌሚኒዝም ጥቃትን የምርብ ጥቃትን የሚከላከል ሳይሆን ጥቃትን እንደ ሽፋን ተጠቅሞ ውስጡ ላይ ሌላ ነገር ይዞ መጥቷል፣ መርዝን ይዞ የመጣው ብለን እየተናገርን ነው። ስለዚህ እኛ ደግሞ ነው እሱ መሆን የለበትም ብለን ሌላ ነገር ነው እየመሰረትን ያለነው። ግን አሁን እንደዚህ ብለን ማለት ነው እንደዚህ ብለን ስንናገር ምን ይመጣል? ከዛም ደግሞ የሆነ ጭቅጭቅ ይመጣል እና በመካከል ላይ ጭቅጭቆች እየተፈጠሩ ርዕሱ ቀርቶ ምን ይሆናል? የህፃናት የአእምሮ ህመምተኞች አይነት እንደ አእምሮ ህመምተኛም እንደዚህ አይጨቃጨቅም ጌታ በሚያውቀው እና እንደዚህ አይነት ውዝግብግብ ያለ ነገር ይሆናል እና እዚህ ውስጥ አትግቡ። እንደዛ ብላችሁ ካሰባችሁት አስቡት፣ ምንም ችግር የለውም። ለራሳችሁ ያዙት እንደፈለጋችሁ። ቁም ነገሩ እንስራ ነው በቃ፣ ስራ ላይ እናተኩር። በጌታ በኢየሱስ ወግቼዋለሁ። መልካም ጊዜ። ቻው። ዘጋ። መልካም ቁርስ